የፖሊስ ባል ሲኖርሽ ሰላምታ ምናምን እየሰጠ ማለት ነው። አረ ተጨቁናችኋል ለካ የፖሊስ ሚስቶች እንዴ! እየጠራ ነው በጥፊ። አረ ብራዘር ምን እየሆነ ነው? አተ አልብሾ ይተኛ ይሻላል። ኧረ አንቺን እንዳይ እስረኛን ሲቀጣ እስረኛውን እየቀጣ ነው። ኧረ በስመ አብ እጅ በጆሮ ይሄ ከባድ ነው። ከምር ከባድ ነው። እኔ ፖሊስ ያላችሁ ሚስቶች በቃ ተሰቃይታችኋል ለካ። እንደዚህ ነው የሚሆኑት እንዴ? አንተ ከሰላምታ መስጠት እስከ መያዝ ከመያዝ እስከ ጆሮ እስከ ማስያዝ ድረስ ማለት ሌሊቱ ሙሉ በቃ እንደዚህ ሲል አረ ከባድ ነው። እሺ ደግሞ ጎዶሎ መኪና እየሰራ ነው። አሁንስ አንሰራም ነው እስኪ ያከፍልሃል። አሁንስ አንሰራም በራሱ ክልል እያደረገ አከፍልሃል። በቃ እስኪ ዝም ብለህ ቁጭ ማለት አትችልም። አናችን ሳትከፍል ዘርበል በራሱ ይመጣ ምን አይንዲ ባመካኒክ ነው አይደለም። ምን ፈልገው ነው ወጀ ሄዶ ኪው ብላ የሚያደርገው እንዴ? አረ ብራዘር ምን አስበህ ነው እንደዚህ አይነት ነገር? የእነት ጥላችን በቃ አልተቻለም። የኔ ሚስት ሰላም፣ ቆይ ላስረዳሽ። ቆይ አልፈልግም። ቆይ ምን ልታስረዳኝ ትችላለህ? የኔት እሷ ትፍረደ ነጠላ ለብሳ ምናምን እየሄደች ማለት። አቤት ጌታዬ፣ ሰላም አሉ። ፈለጉ ትንሽ ደስ ሲል ሁሌ እንደዚህ ነው የምታወሪው? ጌታዬ እንዲህ ነው የማወራው። ምን ልታዘዙ? አየሽ አይደለ ሴት ልጅ እንዴት እንደምታወራ ስነ ስርዓቷን እንኳን ተመልከች። እቺ እኮ ጭራሽ ገጠሬ ነች። ጭራሽ ከሷ ከምን ትወዳደር ያለሽ? የገጠሯ አትፈልጥም? ምን ገጠሬ ብለሽ ነው ሰማሽ? አታውቅማ። ተመልከች። እኔ የምልሽ ባልሽ ምን አለ እንደምታከብረው ከፈጣሪ ቀጥሎ እሱን ነው የማከብረው። አሊ ክብሬም ህይወቴም ነው። እንዲህ ነው እኮ ምን ያህል ስትንከባከቢው ንገሪያት። እንዴት እንደምትንከባከብ በሙቆ ሀግሩን አጥበዋለሁ። የሚፈልገውን አድርጌ አስተኛዋለሁ። አራት ልጅ አስወልዶ ጥሎሽ ሲሄድ ህይወትና ክብር ምን እንደሆነ በደንብ ያስተምርሻል። ሰማሻት አይደል? አንቺ ባልሽ ምን ያክል ትንከባከቢዋለሽ? እሱስ አየህ ልዩነት እያየ ነው የገጠርና የከተማው። እሱስ ምን ያህል ያከብረኛል። ከሱ ጋር ነው ፉክክሩ። የከተማው ከሱ ጋር ነው። ሲንግል ነሽ? ምን አሉኝ ጋሼ? አግብተሻል ወይስ ፍቅረኛለሽ? አራት መስለም ታውቂያለሽ? በፍጡም በጣም ጥሩ። እሷን ፈትቼ አንቺን አግብቼ ገጠር ነው የምገባው። ነይ ይሻላል እንዴ? ማን እንደ ገጠሮቹ? እኔን በገጠር የቀየርከኝ አንተ ራሱ ገጠር ነህ። ገጠር ይሻለዋል ከእንዳንቺ አይነቷ ጋር ከሚኖር እንዴ? ማን እንደ ገጠር? ከምር አይታችኋል አይደለ? ገለጻው ራሱ የተለያየ ነው። እቺኛዋ ከባሏ ጋር ፉክክር ነው፣ ያቺኛዋ ግን ስለ ባሏ ክብር ነው የምታወራው ማለት። አረ ይመችሽ ይመችሽ። እቺኛዋን ግን ተዋት። ልጅ ዳውድ በቃ አንተ ኦይ ልጅ አዲስ አበባ ላይ ታስሮ ነበር እንዴ? እንደ ጥጃ ሄዶ ሟረቀብን። እርገጠው እኔ ነፃነቱን እዛ ሄዶ በቃ ገጠር ሄዶ ያገኘ ነው የሚመስለኝ። ለማንኛውም ግን ልጅቷን ሳትይዝ እንዳትመጣ። አዎ ልጅቷን ይዘና ዛሬም ሌላ ሴት ሚስት ተሳዘነም እንዴ? በማይመለከታ አትግባ። ኦኬ ይቀያየረ ነው ደግሞ አግባት። ይለቃታል ብለህ ነው ቀጥቅን ብለሽ ተል። እሺ ወደ ልትጂ ነው? አንድ ጥያቄ ብቻ ጠይቄው ልምጣ። ተጠይቀው
አንዴና እየገባሽ ጠብቂኝ እሺ መጣው እሺ ምንድነው ቆይ ምንድነው ከኔ ያጣው ወይ እሺ ንገረኝና ላስተካክል ተይኝ አዎ ንገራት የምፈልገው ተይኝ አዎ ተይኝና ጭካኔሽ ልየው መታመም አለመታመሜን አንቺን አጥቼ ማዘን አለማዘኔን መውደድ አለመውደዴን ራሴን ልየው ለካ ያለስስት ራሴን መስጠቴ ነው እንደዚህ ያደረገ አዎ ባሳይሽም አልገባሽም ፍቅርሽ ደግሞ ሊፈትነኝ አልቻለም መፈተን በሌለበት ደግሞ መውደዴን ማረጋገጥ አልቻልኩም እስቲ አንድ ጊዜ ፈተናን የፈለከው አንቺ ግን ተይኝ በቃ አሬ ሰው ልጅ ባህሪ ስንት ነው አንተ አይገርም ይበላችሁ ምን ጭምር እንዴ እዚህ ጋር መጣችሁ እንዴ በጣም ደስ የሚልና ጣፋጭ ራት ነው በእውነቱ የኔ ሚስት ባለሙያነቷ ማይከር ተው አገባት ያላችሁኝ እኔ አልቻለሁ ደግሞ ባለሙያነቴ እንዳይጠፋብኝ አሞጋገሳት አንተ ይኸው በቅናት ማለት ነው ቺኛው ምግብ ወደር የለው ዛሬ ደግሞ ባልና ሚስት አልተቻላችሁ ምን አስቀናሽ እኛን ጠርታችሁ ትንሽ መደናነቅ አይከብድም በዚህ አጋጣሚ እንኳን አርንቃት እንጂ እውነት ነው ያድንቃት አመሰግናለሁ ጓደኛዬ እኔማ ሰው ባለበት ማድነቅ እንደ ሀሜት ይቆጠራል ብዬ ከመች ጀምሮ ነው ደግሞ እንደዚህ ባለቅኔ ሆንሽ እኮ ጊዜው እንኳን ባለቅኔ ብዙ ነገር አያደርግም የኔ ፍቅር ቅናት ነው ቅናት ይዛት ብሎ እንደዚህ ተንተለው ታውቂያለሽ እኔም በዚህ ሐሳብ ተስማሚ ነኝ አሪፍ ጊዜ አሳልፉ በቃ አሪፍ ጊዜ አሳልፉ ግን ተመችቶኛል ከምር በቃ እንደዚህ አንዱ የጣለውን አንዱ በድግ ምናምን በማድረግ ሚስቱ አረጋት ባለሙያ ናት በቃ አመለጠችው ቀረችበት ከምር ቀረችበት የቀብር ቀን ግን ሁሉ ሰው 3-4 እውነት እኮ ነው እናንተ ከየት ተጠራርተው ነው የሚመጡት እኔ እኮ በጣም እንደው እኔ እኮ ዳበሻ እውነቴን ነው የሆነ ተቸግረህ አይደለም በ2-3 ሰዓት ውስጥ በአመት ውስጥ ራሱ አይመጡም እውነት ነው ስትሞት ግን አንድ ሳይፈጅባቸውም በየትም በዛም ተደዋውለውም እንዲህ ብለውም 100,000 ህዝብ መጥቶ እኮ ያፈጣ ከሞተ በኋላ አላያችሁ አላመሰግናችሁ በህይወት ሲያለው ነበር የምጠቅማችሁ ለራሳችሁ ለኔም የምትጠቅሙኝ በህይወት ሳለው ከሞትኩ በኋላ ቢያንስ እንኳን ማመስገን አልችልም እኔ ቴንኪው የቀብሬ ቀን እንደዚህ አድርጋችሁ አንብዬ ራሱ እውነት እኮ ነው እናንተ የሰው ልጅ ይኸውልህ በህይወት እያለ ተረዳዳ ሲታመም ምንም ያላደረክ ሰውዬ የሞተ ለታ በቃ የኪትም ተለቃቅመ ትሄዳለህ እንዴ ምን ዋጋ አለው ለሰውየው ምን ያደርግለታል ያንተ መሄድ እኮ ምንም አይሰራለትም የዛለታ እኮ ይቀበራል በቃ አፈር ውስጥ ይገባል አንተ መሄድ ምንድነው ጥቅምህ ካለ እርዳው በቃ ካለ ነው ሰውየው በህይወት እያለ ነው ከታመመም መርዳት ያለብህ ያንን የምትሄድበትን ትራንስፖርት ምን አለ ብትረዳው ብታግዘው ተምር እንደዚህ ነው መሆን ያለበት እንጂ ሰው ከሞተ በኋላ ግር ብላችሁ የምትሄዱ ሰዎች ምን ጥቅም አለው ጥቅም የለውም ሰውየውን ለመቅበር ይሄ ደስታ ነው የሚመስለኝ ደስ እያላችሁ የምትሄዱ ነው ይመስል ለማንኛውም አሪፍ ነገር ነው ልጅ አወራው ከምርጥ ነገር ነው ውሃ ውስጥ ተዘፍዝፋለች ስልክ ባሏን ነው የምታወራው ደረስ የኔ ውድ ኧረ ስልኩን እሺ ሂጅ ደርስ ምን ይዘህ አመጣህልኝ እሺ ኧረ ወይኔ ስልኩን ጨመረችው አንተ እንደዚህ ማለ እንዴ ለካ እንዴ ቢያንስ ለስልኩ አታዝኒለትም ለውሃውን ለአንቺስ እሺ ተዘፍዘፊ ችግር የለውም ስልኩ ግን ሰውየው እኮ የባሰ ወጪ አስወጣሽው አረ እሺ ይኸውልህ እቺ ልጅ ደግሞ አባቷ ድኖላት መጣ በቃ ከምር እኔ ደስ ብሎኛል ሲኒያት የአባት ፍቅር ምን አይነት ፍቅር ልጅ ናት አረ ከብር ደስ ትላለች ማርያምን እሱ ራሱ ደስ የሚል በቃ እኔ ስለተሻለህ ስለዳንክ ማርያምን በጣም ደስ ብሎኛል አቡ በቃ እንኳን ደስ ያለ እንኳንም ዳንክልን በቃ ለልጅ ስትል ማርያምን ለዚች ቅመም የሆነች ልጅ ስለዳንክልን ደስ ብሎ አርግጃሏት አረገዘች ከዛን አሁን ደግሞ መቼ ነው የምትወልጂው እና ጎትቼ ላውጣው ያለ ቀኑ ይወለድ ልጁ ምን ልትሆኑ ነው እናንተ አውጣሽው ዋብያለሁ ባልሽ ያላችሁኝ አሁን ደግሞ ከባሌ አናት ወርዳችሁ ወደ ልጅ ያለፋችሁ እንደዚህ አይነት ምክር የምትመክሩ ግን የሰውን ባክግራውንድ መጀመሪያ አጣሩ እንዴ ውለዱ አርግዙ አግቡ ምናምን የምትሉ ሰዎች ማለት ነው
ሰው እኮ ያውቃል እኮ ያ ነገር እኮ እንደሚደረግ እናንተ ስላላችሁ እኮ አይደለም ስላላችሁ ሳይሆን እነሱ እኮ ጊዜው ሲደርስ በቃ እግዚአብሔር ሲፈቅድ ነው የሚሆነው ብለው ነው። ስለዚህ ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ ነው። ሰዎችን እየሄዳችሁ በማያገባችሁ ነገር የምትመክሩ ሰዎች ተጠንቀቁ። በቃ ለምን የሰውን አይምሮ ስለምትነኩ ማለት ነው። እና ወንድ ነገር አረቀስ እንዴት ነው ያረጋታል? ወንዳት መስለ ጎበዝ ናት ደግሞ መስማ ይጀለ ኦሮሞ ጅርቱ አካም ጅርቱ አረ ይመችሽ ከምር ምርጥ በቃ አሪፍ ነው። እስቲ ኮሜንት ላይ ጀግና ነሽ እያላችሁ ጻፉ። ከምር ጀግና ነሽ ብላችሁ ጻፉ። ጎበዝ ናት በቃ። ሁለት ሚስቶች አግብቶ ነው ነገሩ። በሙስሊሞች ይቻላል አይደል? ይቻላል። አዎ ግን ሁለቱን አንድ ላይ ማስተኛት ይቻላል እንዴ? አትቼ ነው መጨመርባችሁ ሁለታችሁንም በተነሱና ለቀቅኛ አንቺ ደግሞ ተራሽ አይደለም ዛሬ ዞር በይ። ኦኬ እቺኛዋ ሳትፈልግ ነው ያቺ የመጣችው። አዊ ተነሽ ነግሬሻለሁ። እሺ በደንብ ነው ዝም ብለህ ከፈለግሽ ነው እንጂ ሳይድ ተነሳና የሆነ ነገር አድርጋችሁ እንዴ ለኔ ተጣብቃለሽ። እንተኛ በቃ እኔ ደክሞኝ ነው አልኩት። እኔ ደክሞኝ ነው አልኩት። ቀኑ ሙሉ መንገድ ዞር ነው። እቅፍ አድርገኝ እንተኛ በቃ እቅፍ አድርገኝ። የዛሬ ተራሽ አለ እቤትሽ መጣልሽ። እንዴ ባለፈው እኮ እኔ ቆይ እኔ እሷ ቤት እየሄድኩ ያንቺ ቤት ሌላ ጋር ነው። ኦኬ አንቺ ምን አስበሽ ነው? ቆይ አይ አንደኛ ነገር ማለት ነው ተራሽና ታውቂም እንዴ አንቺ ቤት መጣለሁ ካልሆነ መብራት እስኪስተካከል ካለ ሰሎን የምትተኝ ከሆነ ነገ ሰሎን አድራለሁ አብሬሽ እንጂ አሁን ግቢ እንዴ እናንተ ተራሽ ነገ ነው እያለሽ እኮ ነው። እኔ ተኛበታለሁ እንጂ እዚህ ጋር ሁለታችሁ አተኛትም። እኔ ነግሬ ሀዊት አይማን ሰሚኛለሽ እዛኛው ክፍል አንጠፊላትና እዛተኛ እኔ አሁን ጫንተኛው ሲጀመር እኔ ዛሬ አምሮኛል ተከምነት ፈልጌ መጣሁ። እዚህ ነው የምተኛው። ያውልሽ አምሮሽ አላ ሳይድ ቀጥ ብላችሁ ውጡና አተ አረ ሴቱ ወዴት እየሄደ ነው? ወዴት ነው መሄጃችን? አረ መረዷ እንትናለ ነገሩ ደስ ይላል። እንደዚህ ተስማምተው ሲኖሩ አስባል። ዛሬ ስኬጁል ታውጣለህ። ዛሬ አንቺ ጋር ላይ ነገ አንቺ ጋር ላይ ተነገ ወዲያ እዛችኛው ጋር ብለህ ስኬጁል አውጥተህ በቃ የተለያየ ምግብ ትበላለህ። አረ የሙስሊሞች አንዳንዴ አሪፍ ነው መሰለኝ እምነት እንዴ እነዚህ 3 4 ምናምን የምታገባ ከሆነ በቃ ኧረ ጎበዝ አጨብጭብ። በሮች ናቸው። ኧረ አጨብጭብ። ክላስ ውስጥ አስገብቶ እያስተማረ ማለት ነው። አረ ይሄ እውነትም ኧረ አጨብጭብ የሚለው ነገር ይሆነዋል እንዴ። ቦሮቹን ይመች ነገሩ። ኦኬ ሳይኮ ገባችሁ። ግን ጊዜው በቃ ከባድ ስለሆነ የሚማር ስለሌለ ከፍቶቹን እናስተምር ነው። አረ ይሄ ቅኔ ያለው ከምር ቅኔ ያለው። እኔ ቅኔውን አልገባኝም። ቅኔውን ከስር ጻፉ። ከስር ኮሜንት። ከማን ጋር ነበርሽ? ግረፋት የአባቶቻችን ትዛዝ በቀበቶ ብላ ከወንድ ጋር ናት። ግረፋት ድራማ እየሰራ ከስንት ወንድ ጋር ከሴት ጋር ነበርኩኝ። ልደት ነበረ በቃ ልደት ላይ ነበረች። በቃ ተዋት፣ አትግረፋት። አረ ነው ላይ ተጣብቃች ሌላ ነገር ብታረግ ነው ይመስል ከሴት እንደሄዳ አላየሁት። ጎበዝ ድገም። ወንድ ልጅ እንዲህ ሲገርፍ ነው የሚያምርበት። ግረፍ። አዎ የተኙ ልጆች አሉ። አንተ ልጅ ወልዷል እንዴ? እንደዛ እዚህ እንደ ምን እንትን እንዳላዝ እያጫጫሽ ቁጭ ብለሽ ስልክም ያለሽ። አሁን ደግሞ እስከ 8 ሰዓት ምን ጉድ ነሽ አንቺ? ምንድነው ተቆጣጣሪ የለኝም ነው? አለኝ ተቆጣጣሪ አለኝ። እንደዚህ መሆናለሁ። እሺ እንደዚህ ልጭ ለምለክሽ ላጣት እስከ 8 ሰዓት የሆነ ነገር ብትሆኝስ? ወንዶች ቢይዙሽ ቢለክፉሽ የሆነ ነገር ቢለክፉሽ መልካፉ ጥሩ። አንተ ስንት ነገር አለ ተከያረጉሻል እሱ እንዴ። ብቻሽን ከማታውቂው ሰው ጋር ድንገት እኔ ማለቃት እነሱ ማያውቋት ጓደኞች ጋር ሄደሽ
የሆነ ነገር ብትሆንሽ የሆነ ነገር ላይ የሆነ ነገር ቢደርስብሽ ምንድነው እነሱ ቤተሰቦችስ ምን ይደርስባታል ብለህ ነው? ሁለት ሰዓት ላይ ልሂድ እያልኩት ነበረ። ቆይ ትንሽ ኧረ ትንሽ ከስንት ጊዜ በኋላ ተገናኝተን ምናምን ኧረ እባክሽ ጽጌ ኧረ ትንሽ ቆይ። አዎ አንዳንድ ጓደኞች እንደዚህ ይላሉ። በዛ ላይ እቃዎችን በሙሉ ጥያቸው ነው የመጣሁት መሰለኝ። ጭራሽ በሼም እስከ 8 ሰዓት ከዛ እቃዎችን ምናምን ላስረክብሽ ላይ መጣሽ። ጠፍቶስ ቢሆንሽ ወስዶብሽ ቢሆንስ የምታውቂው ነገር አለ? አይ መኪና ውስጥ እንደዚህ መግረፉ ጥሩ ነው። ባይዘዌ ሴት ልጅ በቃ ይሄ ኮስተር የሚልባትንና የሚገርፋትን ወንድ ነው የምትፈልገው ማለት ነው። ህይወት መኖርም ያለበት እንደዛ ነው መሆን ያለበት። ምክንያቱም ሴት ልጅ እንደ ሴትነቷ መኖር አለባት፣ ወንድ ልጅም እንደ ወንድነቱ መኖር አለበት። በቃ እንስማማላችሁ? እሺ ኮሜንት ላይ ትገረፍ እንስማማለን የምትሉ እሺ ኮሜንት ላይ ጻፉ። ጓደኛዬ ቪዲዮዬን እስካሁን አያል እና ሰብስክራይብ አድርጋል ዩቲዩብ። እሺ ቪዲዮውን ላይክ አረክ ሼር ሳረክ ለሌላ ሰው ያው ሌሎችም እንዲዝናኑበት ማለት ነው። ያው እንግዲህ እኔም እዚህና ለፍቼ ነው የማመጣው እንዳያችሁት ኤዲት አድርጌ ቀርጬ ምን ብዬ አንድ ላይ ኮሌክት አድርጌ ምናምን ነው የማመጣውና ያው ልፋት አለው አይደል? ስለዚህ የሆነ ነገር ማግኘት አለብኝ። ስለዚህ ምን ታደርጋላችሁ ማለት ነው? ሰብስክራይብ አድርጉ ለማለት ነው። ስላዳመጣችሁ በጣም ነው የማመሰግነው። ቴንክ ዩ